ያው በፊልጶስ እጅ ጥምቀትን እንዲቀበል ሆኗል። ይህም የሆነው በ34ኛው ዓመተ ምህረት አካባቢ ሲሆን ማለትም ክርስቶስ ተሰቅሎ የሞተው በ33 ዓመት ከ3 ወር ከ10 ቀን በመሆኑ እንዲሁም 3 ቀንና ሌሊት በመቃብር እንደመቆየቱ በተጨማሪም ሞትን ድል አድርጎ ከተነሳ በኋላ ለ40 ቀን በምድር መቆየቱና በ40ኛው ቀን በማረጉ እኚህን ቀናቶች ስንደምራቸው የተቃረበ በመሆኑ ጃንደረባው የተጠመቀበት ጊዜ የዓለም ቤዛ ክርስቶስ ተሰቅሎ ሞቶ ተነስቶ ካረገ ከወራት በኋላ እንደሆነ መጽሐፍ ቅዱስ ይገልጽልናል። ኢትዮጵያም ከዓለም ቀድማ በጃንደረባዋ በባኮስ አማካኝነት ጥምቀትን እንድትቀበል ሆኗል። ጥምቀት ወደ ኢትዮጵያ የገባበትም ታላቅ የታሪክ ክስተት ሆኖ ተመዝግቧል። ይህ ታሪክ በቤተ ክርስቲያን ታሪክ ውስጥ ትልቅ ቦታ አለው። ጃንደረባው ወደ ሀገሩ ሲመለስ በሐዋርያው አንደበት የተማረውን ወንጌል ይዞ ይህም ከዓለም ሀገራት ቀድማ ካሁኑ አስዋን ወይም ግብጽ ጀምሮ እስከ ካርቱም ሱዳን እናም ከዚያ በታች ያሉትን ግዛቶች የምታስተዳድረው ግዛት በወቅቱ እጅግ የበለጸገ እና የሚቆጣጠር ይገልጽልናል። ይህም የሚገኝ ቢሆንም ባኮስ ለመስገድ ወደ ኢየሩሳሌም በመሄዱ በወቅቱ የነበረው ግዛት ከእስራኤል ጋር የንግድና የባህል ግንኙነት ወይም የሃይማኖትም በተጨመረበት ሁኔታ እንደነበረው ያረጋግጣል። ይህም የህንደኬ ነገስታትና የሜሮይ ስልጣኔ ከክርስቶስ ልደት በፊት ከ800 ዓመት የሚያገናኙም እንደነበሩ አማኒታሬ ወይም ደግሞ ንግስት ጌርማኬን ታሪክ ይዤላችሁ መጥቻለሁ። በቀጣይ የተለያዩ ታሪኮችን ይዤላችሁ እንደምቀርብ ቃል እየገባሁኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደዚህ አይነት የተለያዩ ድንቅ ኢትዮጵያዊ ነገስታት ታሪኮችን እንዲደርሳችሁ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናላችንን ለብዙ ሰው እንዲደርስ አድርጉ። ሰላም ለእናንተ ይሁን።